የስልካችንን ባትሪ ደህንነቱ የተጠበቀ ለማድረግና ረዘም ላለ ጊዜ በተሻለ ሁኔታ እንዲሰራ መለወጥ ያለብን ሴቲንጎችን በቅድመ ተከተል እናያለን። አብራችሁን ቆዩ። የግፊ ማስታወቂያዎችን ይገድቡ። የምንጠቀማቸው አንዳንድ ኖቲፊኬሽኖች ጠቃሚ ሊሆኑ ይችላሉ፣ ነገር ግን በብዛት የማንፈልጋቸው እንደ ብሬክ ኒውስ ማስታወቂያ፣ አሰልቺ ኖቲፊኬሽኖች ማስወገድ ለባትሪ ህይወት ጠቃሚ ነው። ለማስተካከል ወደ ሴቲንጉ እንግባ። ወደ ሴቲንግ ከገባን በኋላ ኖቲፊኬሽን ጋር እንገባለን። ይሄኛው ኖቲፊኬሽን የሚለውን እሱን ፕሬስ እናደርጋለን። ኖቲፊኬሽን ከገባን በኋላ አፕ ኖቲፊኬሽን የሚለውን እንነካዋለን። አያችሁት? እንደምታዩት እነዚህ ሁሉ አፖች ኖቲፊኬሽን ይጠቀማሉ። እናንተ የማትፈልጓቸውን ኖቲፊኬሽኖችን ኦፍ በማድረግ ፍጆታ መቀነስ ትችላላችሁ። ኢምፖርታንት የምትሉትን ነገር ብቻ ኦን በማድረግ የባትሪ ኃይል ፍሰትን መገደብ እንችላለን። አጀስት ሎኬሽን ሰርቪስ ሲስተም የአካባቢ አገልግሎቶችን ቅንብሮችን ያስተካክሉ። እንደ ዌዝ እና እንደ ጉግል ማፕ ያሉ አፕሊኬሽኖች ወደ ፈለግነው ቦታ ለመሄድና ቦታዎችን በቀላሉ ለመድረስ ጉልህ ሚና አላቸው። ነገር ግን በማንፈልግባቸውና በማንጠቀማቸው ጊዜ ከበስተጀርባ ስራቸውን ያከናውናሉ። ይህ ደግሞ የባትሪውን ኃይል መቀራመታቸው አይቀሬ ነው። የባትሪ ፍላጎቶችን ለመገደብ መወሰድ ያለባቸው እርምጃዎች፣ ከመጀመሪያ ሴቲንግ እንሄዳለን። ከዛ በኋላ ሎኬሽን ኦላፕል ፐርሚሽን እናያለን። የትኛው መተግበሪያዎች የአካባቢው አገልግሎቶችን እየተጠቀመ እንደሆነ ለማየት የመተግበሪያ ፍቃዱን መታ በማድረግ አያችሁት? ከነዚህ ውስጥ እነዚህ ሁሉ ሎኬሽኖቻችን ይጠቀማሉ ማለት ነው። ስለዚህ የማንፈልጋቸውን ሁሉ ነው እያንዳንዱ መተግበሪያ ለብቻ ማጥፋት ይቻላል።